አለይኩም ወራህመቱላሂ ወበረካቱ። አባይብ ዛሬ ቡና በዚህ መልኩ አፍልተናል። የወላችሁ ቡና ደግሞ በዚህ መልኩ ቀጥተነዋል። ይሄ በወተት ጭስ ነው ያውላችሁ። በረካ ጀባ ቃዋ ጀባ ሰላም አርግልን። የሞቱትንም አስታፍሩላ እንደዚህ አይባልም። አለን። የዚህ ፍሬ ስሙ ምን ይባላል? እስቲ ንገሩ። መርቁቅ። ይሄን ደግሞ ማንጋ እዩት እስቲ ምን ያክላል? አላሁ አክበር። አያችሁት? በአስር አረኩት። በጣም ትልቅ ሆነ። በዚህ ሁለት አያችሁት? ትልቅነቱ በጣም ትልቅ ነው። ማንጋ ነው ግን ፓፓያ አይደለም። ብስሚላህ ረህማን ረሂም። ሰዎቹ ራሱ ገዝቶት ፈሩት ሊበሉት። ኧረ ወደ ውጭ ወጡ። ዳዳዎቹ ራሱ አንዳንድ ይዞ ይሮጡ ነበር። አሁን ፈርቶት ቁጭ ብለዋል። ስንት ቀኑ መሰላችሁ? እዩት። ፍሬውን አይደለም ይሄ ማንጋውን ነው የሚላችሁ። ከፊሊፒን የመጣው አሉ። ምን ያክላል? አላሁ አክበር። እዩት። ይሄ ፊሻር አድርገናል። ቡናችን በዚህ መልኩ። ቡናውን ስጭኝ። ታዩ አይደለም አይ እንደዚህ ይቀርጻለሁ። እዚህ ጋር በዛኛው ቴሌፎን ይሄ ረሲድ የለም። ደውላታለሁ። አምጪ አይፎኑ ላይ ደውይላት። ረሲድ የለኝም። አትንቀልቀይ ደግሞ ስትሮች ይኸው እዚህ ጋር አይፎን እዛ እሱ ደውል። እናንተ ብር መቼ ነው የሚሞላበት? ረሲት ስንት ነው? አካውንት መፈጃ አንድ ሁለት የጀማል አካውንት ነው አይደል? ወደፊት ብትገሽ መለማመድ አይጠበቅብሽም። ናሽር የሚላል አካውንት ላይ እንትን ላይ ግብ ኮንታክት ነው። ጠይባናሲ ለሽ ትጽፊያለሽ። የዚህን ፍሬ ስሙን ነገሩን በስ አንቺ ወፍራም ነሽ፣ እጅሽ ወፍራም ነው ብላለች አንዷ እኮ ናት። አዮ ኩርሲውን ስጪ። ማትሩት ቴሌፎን ነው የወደቀ። አላህ ይራህም ተከለ ዋው ሌላ ዓለም ነው ያለነው። ጠይባ ይታለች። አዛን ሳይንስ አላጀመርሽ እንዴ? አታነሳ ማህሮ ሞንኩ የማላቀው ቁጥር ስለሆነ ትላለች። በኋላ የማላቀው ቁጥር ላነሳን ትላለች። አዲስ ቁጥር ነው ይስ ታውቃለች። ከዚህ ስንት ደውዬላታለሁ። እስማ አብ ከላስ
ያምራል ያምራል ያምራል። ዛሬ ቡናችን ይህን ይመስላል። በዚህ መልኩ ፏፍሽ ብለናል። አባይቢ አሁን የሆነ ታሪክ ከዱባይ ነው መሰለኝ ሰምተናል። በጣም ያስጠላል ወላሂ። ራሳቸውን ጠብቁ። ሳውዲ አረቢያም ዱባይም ያላችሁት፣ ዱባይ በተለይ ያላችሁ ራሳችሁን ጠብቁ። ኮንትራት ቤት የምትመጡ በጣም ያስጠላል። የሚወራው ወሬ ከሀገር ምንም ሳያውቁ ይመጡና እዚህ ይጫወቱባቸዋል። ወላሂ ራሳችሁን ጠብቁ። ራሱን የቻለ ቪዲዮ ሰራበታለሁ። በስ ለጊዜው በዚህ ተጠንቀቁ። ወይኔ ማን ያባረራቸው? ድንች መጣች። ዛሬ ቡና በዚህ መልኩ አፍልተን ጠጥተናል። አያምርም? ቡናችን እቺ ናት። ፏ ብለናል። ጥቁር ቡና ቡና መጠጣት ማነች? ዜዶ ናት። ቡና እኔ አልወድም አለችኝ። ዜዶ እንትን ያለችዋ ምንድን ነው ስሙ? ሙሽኪላ ኩሉ ዋሂድ ብረይሁ ጀንቡ ይናል። እና ቁርጥሽን አወቅሽ? አትመጣም ማድረግ ትደወል የለችም። እሷ ለባብ ቴሌፎን ያስፈልጋል መሰለኝ። ማንም ሳያባራት ተነስቶ ነው የሄዱት። አደይ ማሪ ያቸው እንጂ ይወራሉ የቀርጻቸው ሰላሌ ሰግዶ ላይ ሄዱ መሰለኝ ወፎች። አስብ በጣም ቢሆንስ አሁ ቢሄን ቀንሽ ድምፅ ጨረስኩም እኮ በጣም 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 ደስ ይላል። የፋኬውን ድምፅ ስም ብቻ ነገሩኝ እንጂ ሲጋመጥ ይሄን ይመስላል። ውስጡ ቀይ ነው። አያችሁት? የገበሬ እጅ እዚህ ሲደወል አታነሽም እንዴ? የት ነሽ? የለ ቡና የት ነበርኩ አለች። ቁርአን እየቀራች አይደል? ፓፓያውን ባርኩልኝ። ፓፓያ አልኩኝ፣ ማንጋውን ባርኩልኝ። ከባይቤ
ብስሚላ አለያ እንደው ከፍቼ በቀመስኩት ምን እንደምን ሰው የፈራ የበቅላት አስመሰሉት እኮ ፈርቶት። ልጅቷ ራሱ ገዝታ ፈራቸው። ምን ልበላችሁ፣ ዳዳዎቹ ራሱ እኮ ሌላ ቀን በድብድብ ነበር ላጥም ያደረጉት። እኛ ማለት ነው ዳዳዎቹ ሲላችሁ አንቺ ምንድን ነሽ እንዳትሉኝ። ደግሞ ይሄን ይመስላል። ልትቀጂ ነው? ጋህወል አፍያ ቡና አጣፍጥም። ቁርሳ በጣም ይጣፍጣል። ቡናው እኮ ነው ወሳኙ ቡና ነው ይላሉ እኮ ሀገራችንን። እውነት ነው። ካፊውም ይላሉ አንዳንድ ይላል ቡናው ምርጥ ቡና ነው ሲጀምር አቆዳም